ልባችን የኤሌክትሪክ መስመር እንዳለው ታውቃላችሁ። ከላይ በቪዲዮ ላይ እንደምትመለከቱት ይሄ መስመር በስነ ስርዓት ሳይሰራ ሲቀር እስከ ሞት ድረስ ሊያደርስ ይችላል። የልባችን ኤሌክትሪክ የሚመነጭባቸው ቦታዎች ኤስኤ ኖድ እና ኤቪ ኖድ ይባላሉ። እነዚህ አንድ ላይ በመሆን የልባችን እንቅስቃሴ እንዲኖር ወይም ደግሞ እንዲመታ ያደርጋሉ። ደም በሰውነታችን እንዲሰራጭ ያደርጋሉ። ነገር ግን እነዚህ ኤስኤ ኖድ እና ኤቪ ኖድ በስነ ስርዓት እየሰሩ ካልሆነ ከውጪ አጋዥ መሳሪያ ወደ ሰውነታችን ውስጥ ይገባል። ይህን መሳሪያ ደግሞ ምን ይባላል? ፔስሜከር ይባላል። ከላይ በቪዲዮ ላይ የሰውየው እጅ ላይ የምትመለከቱት ፔስሜከር ማለት እሱ ነው። ፔስሜከር እንዴት እንደሚሰራ ልንገራችሁ። ፔስሜከር የልብ ምትን እየተከታተለ የተዛባ ልብ ምት በሚኖርበት ጊዜ የተወሰነ የኤሌክትሪክ ኢምፐልስ በመላክ የልብ ምትን ያስተካክላል። በኢትዮ ጠቢብ ሆስፒታል የፔስሜከር የማስገባት የሕክምና አገልግሎት ይሰጣል። ለየትኞቹ ታካሚዎች ፔስሜከር እንደሚገባ ልንገራችሁ። የመጀመሪያው ሀርት ብሎክ ወይም ደግሞ ቅድም የነገርኳችሁ ኤስኤ ኖድ ወይም ደግሞ ኤቪ ኖድ መዘጋት ሲኖር ነው። ሁለተኛው ደግሞ ብራዲካርዲያ ወይም ደግሞ የልብ ምት መቀነስ ሲኖር ነው። ሶስተኛው ደግሞ አትሪያል ፊብሪሌሽን ወይም ደግሞ የተዛባ የልብ ምት ካለ። አራተኛ ደግሞ ሲንኮፕ ወይም ደግሞ ድንገተኛ የልብ ምት በጣም መቀነስ ወይም ደግሞ ፌንት እስከማድረግ ድረስ የሚያደርስ ካለ ቅድም በነገርኳችሁ ምክንያቶች የፔስሜከር ሕክምና አገልግሎት ሊሰጥ ይችላል። በኢትዮ ጠቢብ ሆስፒታል የፔስሜከር የማስገባት ሕክምና አገልግሎት ይሰጣል። ቅድም እንደነገርኳችሁ በኢትዮ ጠቢብ ሆስፒታል የተሟላ ላቦራቶሪ እንዲሁም ደግሞ የተሟላ ኢሜጂንግ በሙያው በቂ ልምድ ካላቸው ካርዲዮሎጂስት ጋር በመታገዝ ይህንን የፔስሜከር የማስገባት አገልግሎት ላይፍ ሴቪንግ የሆነ ሰርጀሪ ይሰጣል። እንዲሁም ደግሞ የካርዲያክ 24 ሰዓት የሆነ የካርዲያክ የኢመርጀንሲ የሕክምና አገልግሎት በኢትዮ ጠቢብ ሆስፒታል ታገኛላችሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።